በዛሬ ቪዲዮ ላይ የምንመለከተው ኢትዮ ቺክን ያው ኦርደሮችን መቀበል ጀምሮ ነበር። ለረጅም ጊዜ የእንቁላል ጣይ ዶሮችን ኦርደር መቀበል እንዳቆመ ይታወቃል። ነገር ግን መቀበል በጀመረበት ሰዓታቶች ውስጥ በትንሽ ጊዜ ውስጥ ከፍተኛ የሆነ ትዕዛዝን በመቀበሉ ምክንያት መልሶ የእንቁላል ጣይ ዶሮችን ትዕዛዝ መቀበል እንዳቆመ ተናግሯል። ይሄም በጣም ከፍተኛ ፍላጎት እንዳለ ያሳያል። ሁለተኛ ደግሞ ቃል በገባነው መሰረት በቢኤስኤፍ ብቻ ለማሳደግ የሞከርናቸው ዶሮዎቻችን 4 ወር ሳይሆናቸው በፊት ሴቶቹ እንቁላል ሊጀምሩ ነው። እንደዚህም ደግሞ ወንዶቹ ደግሞ ለስጋ ዶሮነት ደርሰውልናል። በእነሱ ላይ ያለውን ነገር የምናብራራ ይሆናል። ሶስተኛ ደግሞ የራይዝ አፕ ፕላናችንን ከዚህ በፊት እንዳሳወቅን ይታወቃል። በሱም ዙሪያ ላይ አዲስ ነገር አለ። ምክንያቱም ቤስፍን በጣም በበቂ ሁኔታ በማምረት ለራሳችንን ፋርም በመጠቀም እንደዚሁም ደግሞ ለሌሎቻችሁ ዌስትን ማግኘት ወደምትችሉ ሰዎችን በመላክ እናንተ ጋርም እንድታመርቱ በማድረግ አንድ ላይ የመስራት እቅዳችን ራይዝ አፕ ተጀምሯል። ይሄም እቅዳችን 100 የእንቁላል ጣይ ዶሮችን ማሳደግ የምትፈልጉ እንደዚሁም ደግሞ 1000 የአንድ ቀን ጫጩቶችን እየተረከባችሁ ማሳደግ ለምትፈልጉ ሙሉ ለሙሉ እንዴት ማሳደግ እንደምትችሉ ሮድማፕ የሚያሳይ ነው። ይህንንም መረጃ በበቂ ሁኔታ ማግኘት የምትፈልጉ ሰዎች ቴሌግራም ቻናላችንን ሱር አፍሪካ ፋርም ብላችሁ በመግባት ሙሉ የሁኔታውን መረዳት ትችላላችሁ። ይህንን ሐሳብ በቀጣይ ቪዲዮ ላይ በሰፊው የምንመለከት ይሆናል። ሰላም እንዴት ናችሁ? የሱር አፍሪካ ተከታታዮች አንገፉ ነኝ። ያው በዛሬ ቪዲዮ ላይ የምንመለከተው ጉዳይ የኢትዮ ቺክንን የኦርደር ሁኔታ ነው። ቦቫንስ ብሮን ለረጅም ጊዜ ለአንድ ዓመት አካባቢ ጠፍቶ እንደነበር ይታወቃል። በዚህም የቄብ ዶሮች የቦቫንስ ብሮን የቄብ ዶሮች ዋጋቸው በጣም ከፍተኛ በመሆን ገበያው ላይ ከፍተኛ የሆነ ችግር እየተፈጠረ እንደሆነ ይታወቃል። ነገር ግን ኢትዮ ቺክን በትላንትናው ዕለት ኦርደር መቀበል እንደጀመረ ነገረን። ደስ ብሎን ሴሌብሬት አድርገን ሳንጨርስ ደግሞ በቀጣዩ ቀን መቀበል እንዳቆመ ተናግሯል። በእርግጥ ይሄኛው ሁለት ሳይድ ሊኖረው ይችላል። ምክንያቱም ከፍተኛ የሆኑ ዶሮዎች ወደ ገበያ ውስጥ በሚገቡበት ሰዓት ደግሞ የምርት መጨመር ተከስቶ ፍላጎት በመቀነስ እንቁላልን ሊያረክስም የሚችል ስጋትም ይኖረዋል። ይህንን በሰፊው እንመለከታለን ወደፊት። ለአሁን ግን ትዕዛዝ መቀበሉን ስላቆመ ስጋት የለብንም። ሁለተኛው ጉዳይ ደግሞ ከዚህ በፊት በነገርኳችሁ መሰረት ሳሱ ዶሮዎችን በቢኤስኤፍ ብቻ ለማሳደግ በቢኤስኤፍ ብቻ ስላችሁ ደግሞ ኮመርሻል ማኖ ሳንጠቀም የዶሮች ማኖን ሳንጠቀም ለማሳደግ ቻሌንጅ እንደምጀምር ተናግሬ ነበረ። በዛ መሰረት እነዚህ የምትመለከቷቸው ዶሮዎች ለ4 ወር አካባቢ አድገዋል። እነዚህ ኤግዛክትሊ የገቡት ላይቭ ስትሪም ተደርገው ነበረ። ጫጩቶች በገቡበት ሰዓት ላይ ላይቭ ስትሪም ያደረግናቸው ዶሮዎች ናቸው። 3 ወር ከምናምናቸው ነው። እርገታቸው ግን በጣም ከፍተኛ ነው። ወንዶቹ ወደ 2 ኪሎ ከግማሽ በላይ፣ ሴቶቹ ደግሞ እንቁላል ለመጣል ደርሰዋል። ይሄም በጣም የሚገርም ውጤት ያገኘንበት ጊዜ ሆኗል። ስለዚህ ሪዛልታቸውን በዚህ ቪዲዮ ላይ ከእናንተ ጋር ሼር ለማድረግ ነው። እንቁላል በሚጥሉበት ኤግዛክት ላይ ደግሞ ቪዲዮ ይሰራባቸውና ልናሳውቃችሁ ፈልጋለሁ። ሌላኛው ደግሞ በዚህ ቪዲዮ ላይ ላሳያችሁ የፈለኩት ነገር ምንድነው? የቢኤስኤፍ ፍራስ ሁሌም እንደሚመረት ታውቃላችሁ። ይሄም የሚመረተው ቢኤስኤፋችን ዌስቱን ተመግቦ ሲጨርስ ዌስቱን እና ቢኤስኤፉን በመለየት በምናደርገው ጥረት ውስጥ የተወሰነ ላርቬ ቅልቅል በፍራስ ውስጥ ይኖራል። ስለዚህ ይህንን ፍራስ አንዳንዶች እንዴት እንደሚያደርጉት አላውቅም፣ ግን በእኛ ፋርም ምንድነው የምናደርገው? ፍራሱን እናመጣዋለን፣ ለዶሮቹ እንሰጣቸዋለን፣ እናፈሳለን ዶሮቹ ፊት ለፊት። ስለዚህ ውስጡ ላይ እንደምትመለከቱት ያሉትን የተወሰኑ ላርቫዎችን እነሱ ከውስጥ የመልቀም አቅም አላቸው። ስለዚህ ከውስጥ ልቅምቅም አድርጎ በሚበሉበት ሰዓት ላይ ንጹህ የሆነ ፍራስም እናገኛለን። ፍራሱን መልሰን ጠርገን በማዳበሪያ እንመልሰዋለን። በዛ ሰዓት ግን አንድም ላርቬ በውስጡ ላይ አይቀርም ማለት ነው። ስለዚህ የሚባክነውን ላርቬ በሌላ ሰዓት ዝም ብለን የምናባክነውን ላርቬ በዚህ መልኩ ለዶሮቻችን እንሰጣለን። ስለዚህ ጥሩ የሆነ ውጤትን ማግኘት እንችላለን ማለት ነው። በቀጣይ ደግሞ ዶሮቻችን በስርዓቱ ማብላት ስንፈልግ ፍሩሽካንና ላርቬን በመቀላቀል ወይም በኤስኤፋችንን ቀድመን በመስጠት ቀጥሎ ፍሩሽካ በመስጠት ሊሆን ይችላል። ወይም ፍሩሽካን ቀድመን በመስጠት ከሰዓት ላይ ደግሞ በኤስኤፋችንን በመስጠት በእንደዚህ አይነት መልኩ የምንጠቀምበት ጊዜ ይኖራል ማለት ነው። ስለዚህ በዚህ መልኩ ዶሮቻችንን ለማሳደግ ችለናል። በዚህ መልኩ ትጠቀማላችሁ። ምግብ ማብላት በምትፈልጉበት ሰዓት ደግሞ ኦፊሻሊ ከፍሩሽካ ጋር አንድ ላይ ተሰጣላችሁ ማለት ነው። ስለዚህ እኛ ለረጅም ጊዜ ስናደርግ ነበረው ለ4 ወር ሲደረግ ነበረው እንዴት ነው? ለዶሮዎቹ የተወሰነ ፍሩሽካ ተሰጣቸዋል። እንደዚህም ደግሞ በኤስኤፍን አንድ ላይ በመቀላቀል ከፍሩሽካ ጋር ብቻ ሲመገቡ የነበሩ ናቸው። ስለዚህ እነዚህ ዶሮዎች ሪዛልታቸው በዚህ መልኩ ሆኗል ማለት ነው። ስለዚህ ብዙዎቻችሁ ይህንን ነገር ስትጠብቁት ነበር። እኔም ያው በተቻለ መጠን ይህንን ነገር ኤግዛክትሊ በእነዚህ ዶሮዎች ላይ ለማድረግ ተሞክሮ ውጤቱ በዚህ ቪዲዮ ላይ ቀርቦላችኋል ማለት ነው።
እነዚህ የምትመለከቷቸው ዶሮዎች ደግሞ 2 ወር ከ5 ቀን የሆናቸው ዶሮዎች ናቸው። ሳይዞቻቸውን መመልከት ትችላላችሁ ምን አይነት ደረጃ ላይ እንዳሉ። የቀሩ ዶሮዎች ናቸው። ለእናንተ አነጻጽሬ ለማሳየት ስለፈለኩኝ ነው። ኦልሞስት 2 ወር ሊሆናቸው የደረሱ ዶሮዎች ናቸው። ግን እድገታቸውን በዚህ ቪዲዮ ላይ መመልከት ትችላላችሁ። በጣም ትናንሽ የሆኑ ዶሮዎች ናቸው። እዚህ ጋር እነሱን ለመያዝ በጣም የታገልኩኝ ነበር። የካሜራ ስታንዴን እስከ መስበር ድረስ ደርሻለሁ። ዶሮቹን ሳይዛቸውን ላነጻጽርላችሁ ስለፈለኩ ነው በዚህ ቪዲዮ ላይ ይህንን እያደረግኩ ያለሁት አውጥቼ ከእናንተ ጋር ለማየት ማለት ነው። ስለዚህ እዚህ ጋር የቀረን ኩሶች ናቸው። ከዚህ በፊት ውስጥ የተጣራ ኩስ ነው። ከ2000 በላይ ዶሮዎች ነበሩ ብያቸው ነበር በበፊቱ ቪዲዮ ላይ። እነዛ ዶሮዎች ወጥተዋል። ስለዚህ እነዚህ የቀሩት የተወሰኑ 8-10 ዶሮዎች ናቸው። ኩሳቸው ደግሞ ቁጭ ብሏል። ይሄም ደግሞ ለቀጣይ ለቢኤስኤፋችን ምግብነት የምንጠቀመው ነው። ለቢኤስኤፋችን ከተጠቀምን በኋላ ደግሞ ከቢኤስኤፋችን የሚቀራውን ተረፈ ምርት ወይም ቅድም ነገርኳችሁን ፍራሃስ እሱን ደግሞ ፍራሱን ወይም ደግሞ ኦርጋኒክ ፈርቲላይዘሩን ለማሳችን እንጠቀማለን። እንደዚሁም ደግሞ ፍላጎት የሚኖራችሁ ሰዎች ካላችሁ ለእናንተም ለማቅረብ ዝግጁ ነን ማለት ነው። ሌላኛው ፕላናችን ደግሞ ከወራት በፊት ያስተዋወቅነው የራይዝ አፕ ፕላናችን ነው። ምንድነው ራይዝ አፕ? ራይዝ አፕ 100 የእንቁላል ጣይ ዶሮችን ታስገባላችሁ። በኦቫንስ የሚሆን ሳሶችን በፍሪ ሬንጅ ማድረግ ትችላላችሁ። ቢኤስኤፍን በመጠቀም የመኖ ወጫችሁን በመቀነስ የእንቁላል ምርትን የምታሳድጉበትና ለዶሮ መኖ ወጫችሁን የምትቀንሱበት ፕላን ነው። እንደዚሁም ደግሞ የ1000 ጫጩቶችንም እቅድ ያካትታል። ይሄም 1000 ጫጩት ዶሮችን ታስገባላችሁ። ኤግዛክትሊ የኛ ፋርም የሚጠቀምበትን ሲስተም በመጠቀም የመኖ ወጫችሁን እንዴት እንደምትቀንሱ የሚያሳይ ነው። በዚህ ውስጥ አንድ ላይ ተቀናጅተን በጣም በከፍተኛ ክትትልና አብሮነት ቲም ፈጥረን የምንሰራበት ስለሆነ ሙሉ ለሙሉ የእናንተን ፋርም ጉዳይ አብረን የምንሰራበት ይሆናል ማለት ነው። ስለዚህ ቤሴፍል ለእናንተ የምንሰጣችሁና እናንተም ታመርታላችሁ። እንደዚሁም ደግሞ በሚያንስበት ሰዓት ከኛ ፋርም ወደ እናንተ እየተላከ እዛም በብዛት የሚሰራበት ሁኔታ ይመቻቻል። ስለዚህ ይህንን ዝግጅታችንን እያደረግን ነው። በብዙ ሰዎች እየተቀላቀሉ ነው ያሉት። ስለዚህ የቀራችሁትም በምንፈልገው መጠን ብዙ ሰው እንደምንፈልግ ተናግሬ ነበር በዛ ቪዲዮ ላይ። ስለዚህ መቀላቀል በቴሌግራም እየተመዘገባችሁ ፕሮግራሙን መቀላቀል ትችላላችሁ። ስለዚህ ያንን በማድረግ አዲስ የሆነ ሲስተምን ለመዘርጋት የታሰበበት ፕላናችን ነው የሚሆነው። ስለዚህ 1000 ጫጩቶችን ኦርደር ታደርጋላችሁ። ቤሴፋችሁን ትጀምራላችሁ። ከዛ በኋላ የምትቀንሱትን የመኖ መጠን እየቀነሳችሁ ራሳችሁን በደንብ ፋርማችሁን ማጠናከር የምትችሉበት መንገድ ነው ማለት ነው። ስለዚህ ሁሉንም ነገር ከኛ ፋርም ጋር ኮፒ በማድረግ እኛ እናንተን ጋይድ እያደረግናችሁ አብረን የምንሰራበት ሲስተም ነው። ስለዚህ በመመዝገብ ወደዚህ ፕሮግራም መቀላቀል ትችላላችሁ። በዚህ መልኩ አብረን የምንሰራበት መንገድ ይሆናል የራይዝ አፕ ፕላናችን። ስለዚህ ራይዝ አፕን አሁኑኑ ይቀላቀሉ። የዛሬው ቪዲዮ ይህንን መስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።